السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله. إن شاء الله تعالى ወጣትነት ላይ መቀለድ የሚል አርስቲ ሆናል ማመጣላችሁ። አብዛኛውን ጊዜ ወጣት በአግባቡ ወጣትነቱን ከተጠቀመበት በጣም ስኬተኛ ከሚባሉት ሰዎች ውስጥ ይሆናል። ዛሬ ግን አዘናጊዎቹ ነገሮች በዙና ሞቶ መቀስቀስም መርሳትም ይመስል እንዴት ሰው በአንድ ነፍሱ እንደሚጫወትም አልታወቀም። አብዛኛዎቻችን ዝንጋቴ ውስጥ ገብተናል። ሁለት ፊት መሆናችን አላህ ይጠብቀንና ወላጆቻችን ፊት ሌላ ሰዎች ነን። ባል የሆነ ሰው ሚስቱ ፊት የሚስቱ ቤተሰቦች ፊት ሌላ ሰው ነው። ሚዲያ ላይ ሌላ ሰው ነው። አገር ውስጥ ሌላ ሰው ነን። ከአገር ውጭ ሌላ ሰው ነን። ይሄ ሁሉ ግን ምን ያመጣል? የቂያማ ቀን ጥየቃን ያመጣል። ስለዚህ ባላህ ፍቃድ እንዳለ ከቁርአንና ከሐዲስ ያነሳው ባላህ ፍቃድ እንመካከራለን። አላህ ማዝኖልን ያለንን በሽታ ያነሳልን ዘንድ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? وعن عبد الله بن عباس رضي الله عنهما قال قال رسول الله صلى الله عليه وسلم لرجل وهو يعيد اغتنم خمسا قبل 50 شبابك قبل هرمك وصحتك قبل سقمك وغناك قبل فقرك وفراغك قبل شغلك وحياتك قبل موتك. سبحان الله. ታላቁ መካሪ ነብዩ ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ አባስ ባስተላለፉት ምን አሉ? አንድን ግለሰብ ነብዩ ሲመክሩት እንዲህ አሉት፣ እኽተኒም ተጠቀመበት ዛሬ፣ እኽተኒም ዛሬ ተጠቀመበት፣ خمسን አምስት ነገሮችን ዛሬ ተጠቀመባቸው፣ قبل 5 ሌላ አምስት ነገሮች ከመምጣታቸው በፊት መምጣታቸው አይቀርምና በሰው ልጅ ህይወት ውስጥ ሸባበከ ወጣትነትህን قبل هرمك ሽምግልና ከመምጣቱ በፊት እንደፈለክ ማትሮጥበት ዘመን አለ። የኪኒን ማአት መጥቶጥበት አይኔ አይታየኝም፣ ወገቤን ያዘኝ፣ ረምን ይሻለኛል፣ ደም ብዛቴ ጨመረ፣ ስኳሬ እንዲህ አደረገኝ፣ ምን ልውሰድ፣ ይሄን አትብላ ተባልኩ፣ ሌሊቱን ቅልፍም ቢያለኝ ምን ይባላል መሰላችሁ? ሱብሃንአላህ። ወጣት እንደ ልቡ ይተኛል አይደል? ሽማግሌ አሁን የሚባለው ምንድነው? ሐሳብ የለበት ተኝቶ አያድርም እንደ ይባላል አይደል? ሽማግሌ ሰው አላህ ስራው ሆነና ምን ሆነ እንቅልፍም ቢላቸዋል። እንደ ዶሮ 1 ሰዓት 30 ደቂቃ ከዛ ምን ይሉሃል? ዶኮ በቃ ሲጨንቀኝ አደረ ይላሉ። ወይ ተነስተው አይሰግዱበት፣ ሰውነት ደክሟል። ይሄ ሁሉ መሰራት ያለበት ማን ነው? እውነተኛው መካሪ ነገሩን ከሰማን ሸባበከ ወጣትነትህን ተጠቀመበት قبل هرمك እርጅና ከመምጣቱ በፊት وصحتك ጤንነትህን ተጠቀመበት قبل سقمك በሽተኝነትህ ከመምጣቱ በፊት። የሰው ልጅ አንድ ቀን እዚህ ምድር ላይ አያድርም በሽተኛ የሆነ በሄድ እንጂ። በተለይ ባለንበት ዘመን ስኳር የልጆች በሽታ ሁሉ እየሆነ ያየን ነው። ግማሹ መነጽር ይለብሳል፣ ግማሹ ምግብ አይስማማውም፣ አለርጂ ያዘው ይባላል። መጾም ማይችሉ ሰዎች እየበዙ መጥተዋል። ለመስገድ ወደ አረብ ሀገራቱ ብትሄዱ ወጣት ሆነው ወንበር ላይ ቁጭ ብለው የሚሰግዱ አሉ። በምን የተነሳ? እኛንን እንጂ በጤነኛ አየር የምንኖረው አላህ ምስጋና ይገባውና አረብ ሀገራቱ ላይ ብትሄዱ ሙከየፍ የሚባል ነገር አለ የሚተኙበት። ያ ሙከየፍ ምን ያደርጋል? የጀርባ አጥንት ይነካል። ሲሰግዱ ገና በ30 ዓመታቸው በመናቸው ወንበር ላይ ቁጭ ብለው ይሰግዳሉ። ከዛ ሲነሱ በመከራ ሱና አይሰግዱ። ይሄ ሁሉ መቼ ነው? ችግር ከመምጣቱ በፊት፣ ጤና ከመወሰዱ በፊት በጤንነትህ ስራ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወጊናከ በሀብታምነትህ ጊዜ ደግሞ قبل فقرك ድህነት ከመምጣቱ በፊት ልፋ፣ ታገል ለዲን። ምክንያቱም አላሁ ስብሓነሁ ወተዓላ هو أضحك وأبكى አስለቃሹ አሳቂውም ማን ነው? እሱ አላህ ነው። አንድን ሰው ከተወለደባት ጊዜ ጀምሮ ሀብታም እንዳደረገ አይገለው። አብዛኛውን ጊዜ ሀብትን እንደቀመሳት ድህነትን ይቀምሳታል። ድህነት እንዳለው ሀብት ይመጣል። የገንዘብ ባለቤቶች
ገንዘቡ ከመወሰዱ በፊት ምን ማድረግ አለባቸው? ዛሬውን መስራት አለባቸው። ድሆች ምን እንደሚመኙት አላህ ብር ሰጥቶኝ እንዲባረኩ ይላሉ አይደል? ይደርሳል፣ ማይደርስ እንዳይመስለን። ሲደርስ ግን ስንት ቃል አፍራሾች አለ። አላህ ይጠብቀንና እንትን አለብኝ እንትን አለብኝ ምንል። ስለዚህ ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም ወጊናክ ሀብታምነትህን ተጠቀምበት قبل فقرك ድህነት ከመምጣቱ በፊት አሉ። አምስተኛውስ ዋና በተለይ ባለንበት ዘመን ወፈራገከ ትርፍ ጊዜህን قبل شغلك ቢዚ የምትሆንበት ዘመን ሳይመጣ በፊት ተጠቀምበት። የሰው ልጅ በህይወቱ ውስጥ ቁም ነገር እየጨመረ ትዳር ስራ እየጨመረ ሲሄድ ምን ይሆናል? ወጣት እንደነበረው በቀን ውስጥ 5 ጁዝ 6 ጁዝ መቅራት ይቻላል? አይቻልም። ዱንያ ነው በቃ። ጧት ትነሳለህ፣ ለልጆቼ ዳቦ ይዤ መግባት አለብኝ፣ ትምህርቴን መማር አለብኝ፣ እንዲህ ማምጣት አለብኝ ምትልበት ዘመን ከመምጣት ወደ ኋላ አይልም፣ ይመጣል። ስለዚህ ምን አደርግ? በአግባቡ እነዚህን ጊዜዎች ተጠቀመበት አሉ ነብዩ ሰለላሁ ዐለይሂ ወሰለም። አሁንም ለታላቁ ሱሐባ አብዱላህ ኢብኑ ዑመር ረዲየላሁ ዐንሁማ ሲመክሩት ምን አሉ? ራሱ አብዱላህ ምን ይላል? وعن ابن عمر رضي الله عنهما قال أخذ رسول الله صلى الله عليه وسلم بمنكبي فقال كن في الدنيا كأنك غريب أو عابر سبيل. نبي صلى الله عليه وسلم تكشين كفا درقوني على سبحان الله كزاس فقال اندهم مالوي كن في الدنيا بدنيا لا يهون كأنك غريب لك انقدا سوون أنا يبو تاجر سوني أرلو من قداني لك بو تاجر علي ينقدا نقد ماءات በቃ እዚህ ኑሮ እንደሚመሰረት ሰው እንደማላስበው ሁሉ ማናችንም አገራችን ነው ብለን እንዳንዘናጋ። እውነተኛው አገር የትኛው ነው? በእጃችን ምን ሰራው ቀብር ነው። እሱንም አላህ ምን ሲል ጠራው? ሐታ ዙርቱሙል ምትለው ላይ አስምሩ እስክትጎበኙት ድረስ አለ። እስክትኖሩበት ድረስ አላለም። እሱም የመኖሪያ ሀገር አይደለም። እስክትጎበኙት ድረስ በጊዜያዊነት ምንም መቃብር የእያንዳንዳችሁ መቃብር። ዛሬ አዲስ አበባ ላይ ሰምታችሁ ይሆናል። ቤቶች ለኮሪደር ተፈለጉ ይፈርሳሉ ምናምን ይባላል አይደል? ክፍለ ሀገርም ላይ ይመጣል ተብሎ ሰው ተጨንቋል አይደል? መጨነቅ ለየትኛው ነው? እያንዳንዳችን በእጃችን ለምንሰራው ለብቻችን ምንገባበትን ቤት። የዱንያ ቤትማ ይሄኛው ቤት ቢፈርስ ወደ ሌላ ፈንጠር ትላለህ። ከሰው ጋር ችግርህን ትችለዋለህ። ብቻ የምትገባበት ምን አለ? የቀብር ዓለም አለ። ነብዩ ሰለላሁ ዐለይሂ ወሰለም ምን ያሉበት? ስራህ ካማራ አሉ አይንህ የሚያየው ቀብርህ ይሰፋል አሉ። ስለዚህ የሊዝ ክፈል ማትባልበት ይሄን ያህል ካሬ ይዛሃል ደሞ ልቀቅ ማትባልበት የትኛው ነው እውነተኛ ቤት? የቀብሩ ቤት ነው። ስለዚህ ኩን ፊ ዱንያ አሉት እቅፍ አድርገው ሲመክሩት በዱንያ ላይ ሆን ከአነከ ገሪቡን ልክ እንደ እንግዳ ሰው ሆኖ አው አቢሩ ሰቢል ወይንም በዚህ ክፍለ ሀገር አቋርጦ እንደሚሄድ ሰው ሆኖ አቋርጠንም ለመሄድ ነውና የመጣ ነው። ሹፉ አሁን ታላቁ አስተማሪ ትልቅ ነገር ሲያስተምሩ አስተማሪ እኮ ወሳኝነት አለው የለውም በህይወት ላይ? ያስተማሩት ማን ናቸው? ነብዩ ሰለላሁ ዐለይሂ ወሰለም። ማንን? አብዱላህ ኢብኑ ዑመር። ምንድነው እሱ? ሱሐባ አላህ ጥበብ ሰጠው። እሳቸው ስለሆነ ያስተማሩት እሱ ደግሞ በተራው ምን አለ? ወካነ ኢብኑ ዑመር እኮ ነበረ ረዲየላሁ ዐንሁማ يقول አላህ መልካም ስራውን ይወደድለትና ለሌሎች እኮ ይል ነበረ اذا امسيت ባመሸህ ጊዜ فلا تنتظر الصباح አነጋለሁ ብለህ እንዳትገምት። አላሁ አክበር። ምንኛ የእሳቸው ምክር ጥልቅ ሆኖ የሱን ህይወት ቢቀይረው ነው። እሳቸው እኮ ያሉት ዱንያ ላይ ስትኖር እንደ እንግዳ ወይ አቋርጦ እንደሚሄድ ሰው ብቻ አስብ ነበር ያሉት አይደል? እሱ ደግሞ ምን አለ? አጠበበውና እውነታውን ሲናገር اذا امسيت ካመሸህ فلا تنتظر الصباح አነጋለሁ ብለህ እንዳትገምት። ይሄን የሚያጠናክርልን ሌላ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ አለ። ማታ ወደ ፍራሻችሁ ስትጠጉ በሽርጣችሁ የውስጥ ፍራሻችሁን ጠረግ አርጉታል። ከዛስ በቀኝ ጎናችሁ ተኙዋል። ልክ ቀብር ውስጥ እንደምትተኛው። ከሰለፎች አንዱ ምን ይላል? አላህ መልካም ስራውን ይወደድለት
አንሶላዬን ሳስብ አለ ከፈኔ ትዝ ይለኛል አለ። አቅል እኮ የተሰጠን እንዲህ እንድናስብ ነበር። አንሶላዬን ሳስብ ምን ትዝ ይለኛል? ከፈኔ። ፍራሼን ሳስባት ቀብር ላይ የምተኛባት መሬት ትዝ ትለኛለች። የሌሊቱን ጨለማ ሳስታውስ የቀብርን ጨለማ ያስታውሰኛል ይላል። አይነ ነህኑ እኛ የት ነው ያለነው ወንድሞቼ? አእምሯችን የራቀብን። ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም? እቺ የመጨረሻ ንግግራችሁ ትሁን አሉ። የትኛዋ? ቢስሚከ ረቢ ወضعت جنبي وبك أرفع إن أمسكت نفسي فارحمها وإن أرسلتها فاحفظها بما تحفظ به عبادك الصالحين. እቺ መጨረሻ ላይ የምትባል ያልጋ ላይ ዚክር ናት። በቀኝ ጎናችሁ ተኙ አሉ። ልክ ቀብር ስንገባ በምን እንደምንተኛው በቀኝ በኩል አይደል የሚያስተኙ? ቢስሚላህ አላ ሚለቲ ረሱልላህ እኮ ብለው ወደ ግርግዳው በኩል በቀኝ በኩል ነው የሚያስተኙን። ዛሬም በቀኝ በኩል ተኙ ተባለ። ከዛስ ጉንጭህን እጅህን ጉንጭ ስር ትከታታለህ። ልክ ቀብር ላይ ወስዶ እንደሚያስተኙ ቢስሚከ ረቢ ጌታዬ ሆይ ባንተ ስም وضعت جنبي ጎኔን አሳረፍ وبك أرفع ባንተም ስም ብቻና ብቻ ነው እማስነሳት እዚህ ምድር ላይ ከፈቀድክልኝ። ካልፈቀድክስ ዛሬ መጨረሻው አቀል ልትሆን ትችላለች ማለት። ለዛ ነው ቀጠሉና ነብዩ ምን አሉ? ኢን አምሰክተ ነፍሲ አሉ ነፍሴን ከያዝካት መቼ? በዛሬው ሌሊት ፈርሐምሃ እዘንላት ያንተ ዝነት እንጂ የማንም አይጠቅመኝምና እዘንላት። ወኢን አርሰልተሃ ግን አዝነህልኝ አንድ ቀን እንድለፋ እንድሰራበት ከሰጠኸኝ فاحفظها ጠብቅልኝ እቺ ነፍሴን ደካማዋን بما تحفظ به በምትጠብቅበት عبادك الصالحين የደጋጎቹን ነፍስ በምትጠብቅበት የኔንም ነፍስ ጠብቅልኝ። ለዛ ነው አብዱላህ ኢብኑ ዑመር ምን ያለው? اذا امسيت ባመሸህ ጊዜ فلا تنتظر الصباح አነጋለሁ ብለህ በፍጹም እንዳትገምት። واذا اصبحت ካነጋህ ደግሞ فلا تنتظر المساء አመሻለሁ እውላለሁ ብለህ እንዳታስብ። وخذ ያዝ من صحتك በጤንነትህ ጊዜ لمرضك በሽተኛ የምትሆንበት ዘመን ይመጣልና በህይወት ከቆየህ ያ በሽታ ሲመጣ አምልኮ እንደ ልብ መፈጸም አትችልምና በጤንነትህ ጊዜ ስራው። ومن حياتك በህይወት ዘመንህ لموتك ለሞትህ የሚሆንህን ነገር ስራ። رواه البخاري ቡኻሪ ዘግበውታል። ከዚህም ውስጥ ከምንዘጋጅባቸው ውስጥ የጧትና የማታ ዚክሮች ውስጥ ከባዱን ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ምን ሲሉ? አንድ ሰው ኢማሙ ቡኻሪ ነው የዘገቡት እርግጠኛ ሆኖ እቺን ዚክር አይላትም በጧቱ ክፍለ ጊዜ በቀኑ ክፍለ ጊዜ ቢሞት የጀነት ነው አሉ። በማታው ክፍለ ጊዜ እርግጠኛ ሆኖ እቺን ዚክር አይላትም በሌሊቱ ክፍለ ጊዜ ሞቶ ቢያድር የጀነት ነው አሉ። የሰው ልጅ ወይ በቀኑ ወይ በሌሊቱ ክፍለ ጊዜ እንጂ ሌላ መሞቻ አለው? ሌላ መሞቻ የለውም አይደል? ስለዚህ በጧትና በማታ ሁሌ ሳንዘናጋ ምን እናድርግ? ዛሬ እኮ የመጨረሻ ቀን ልትሆን ትችላለች። እኔ ነኝ እንጂ ስንቱን ጉዳጉድ ያሰብኩት። ነብዩ ሰለላሁ ዐለይሂ ወሰለም ሞት ከጫማ ክራችሁ የቀረበ ነው ብለው ሲያበቁ ሞቴን እኮ ይዤ ይሆናል መዞረው ቤት እኮ ላልመለስ እችላለሁ። ስለዚህ እዚሁ መስጂድህ ያለ ጉዳይህን ጨርሰውጣ። ምን ስትል? اللهم أنت ربي لا إله إلا أنت خلقتني وأنا عبدك وأنا على أهدك ووعدك ما استطعت أعوذ بك من شر ما صنعت أبوء لك بنعمتك علي وأبوء بذنبي فاغفر لي فإنه لا يغفر الذنوب إلا أنت. الله أكبر. ترجم رجت أن يهون ولا نم نبي صلى الله عليه وسلم اللهم أنت ربي الله أنت كوجيتينا لا إله إلا أنت كان توج بحق من ملك أملاك إلا خلقتني فترهنيال وأنا عبدك أنا باريهني وأنا على أهدك ووعدك ما استطعت قال كدان الناتزازن بشال كتمت أنكو يسرّ ويفتسمكوينو أعوذ بك من شر ما صنعت بانتك كتبك علو كسرّه الشر كله أبوء لك بنعمتك علي أني لا يوالكون تسقى بتقلال لا أمسكر له وأبوء بذنبي
ወንጀሌንም ንስሐ እገባለሁ ለማን ላንተ ብቻ فاغفر لي ማረኝ فإنه لا يغفر الذنوب إلا أنت ካንተ ውጭ ወንጀልን የሚምር የለምና ምን አደረገ ለምንስ አለው ይሄን ዚክር ነብዩ ሰለላሁ ዐለይሂ ወሰለም ምን ብለው ስለነገሩ በጧቱ ክፍለ ጊዜ እርግጠኛ ሆኖ ይሄን ዚክር አይለው እርግጠኛ የምትሆነው በምኑ ላይ ነው ዛሬ እኮ ልሄድ ይችላልው ስለዚህ መርሳት ከሌለብኝ ነገሮች ውስጥ ቁጥር አንዱ ምንድነው በየቀኑ ንስሐዬን ምን ማድረግ ማደስ በንጹህ ንስሐ ጌታዬ እንዲምረኝ ተዘጋጅቼ መኖር ዛሬ ሞታለሁ ስንልና የዛሬ 10 ዓመት ነው ምን ሞተው ስንል ኑሮ ይለያያል አይለያይም ዛሬ ሞታለሁ ያለ ሰው ሁሌ ዝግጁ ነው ወንጀል ሲሰራ ወዲያው ደንግጦ ይመለሳል ኸይር ሲሰራ ተቀበለኝ ይላል ሲጠራስ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ من أحب لقاء الله أحب الله لقاءه من كره لقاء الله كره الله لقاءه ترجو اللهن مجنانية يودد سو اللهم السو مجنانية يودع اللهم مجنانية يتألا سو اللهم السو مجنانية يتألا سيلو نبي صلى الله عليه وسلم عائشة منالج ሁላችንም እኮ ሞት እንጠላለን አለች ሚያስይዘው ቃሉ ምን ስለሆነ ነው ሞት መጥላትና እሳቸው ምን አሉ አይሻ ሆይ እንደዚህ አይደለም አሏት አላህን መገናኘት መውደድ ማለት ሰውየው ልክ መጨረሻ ላይ ጥሩ ሰው ከነበር የት እንደሚገባ ያያል መላእክቶች በሱ ላይ ይወርዳሉ አብሽር ይሉታል እና ወደ ኋላ መመለስ ነው የሚፈልገው ወይስ ወደፊት መሄድ ነው የሚፈልገው ወደፊት አይደል አላህም ያኔ ነይኔ ባሪያ ይለዋል አላህም እሱ መገናኘት ይፈልጋል እሺ ህይወቱ ላይ የተጫወተው ሰው የት እንደሚገባ መጨረሻ ላይ አላህ ያሳየዋል ከመሞቱ በፊት እሱ አላህ መገናኘት ይፈልጋል አይፈልግም ወደ ኋላ ይመለሳል አላህም እሱ መገናኘት አይፈልግም እቺ ነው የምታሰምሩልኝ ዑስማን ኢብኑ አፋን ረዲየላሁ ዐንሁ ምን አሉ ቀብር ላይ ሲደርሱ ሁሌ ያለቅሱ ነበር አሚር አልሙእሚኒን ሆይ ተባሉ አንተ የአማኞች መሪ ሆይ ስለ ጀነት ታወሳለህ አታለቅስም ስለ እሳት ታወሳለህ አታለቅስም ለምንድነው ሁሉ ጊዜ ቀብር ላይ ስትደርስ የምታለቅሰው ተባሉ ስሙ የሳቸው መልስ እኔ እኮ ከነብዩ ሰለላሁ ዐለይሂ ወሰለም ሰምቻለሁ አሉ አንድ ሰው የቀብር ህይወቱ ካማረለት ከዛ በኋላ ያለው ገር የሆነ ይሄዳል የቀብር ህይወቱ ግን ከተበላሸ ከዛ በኋላ ያለው እየባሰ ነው የሚሄደው ለዛ ነው ቀብር ላይ ሲደርስ ማለቅሰው አላሁ አክበር አላሁ አክበር መጀመሪያ ፍርድ የሚሰጠው የቂያማ ቀን በሰው ልጆች ላይ አይደለም በእንስሳዎች ላይ ነው ቀንድ ያላት እንስሳ ነብዩ ሰለላሁ ዐለይሂ ወሰለም ቀንድ የሌላትን ወግታ ከነበር ቀንድ ለሌላት ቀንድ ያረግላትና ወግታ የነበረው ውጊ ትባላለች ይሄ ምን ይባላል ቂሷስ አቻ መለሳ ከዛ አላህ Subhanahu Wa Ta'ala ኩኑ ቱራበን አፈር ሁኑ ይላቸዋል የሰው ልጆች ይሄን ክስተት በእነሱ ላይ ፍርድ ከመሰጠቱ በፊት ቆመው ስላዩ ከሃዲዎች አላህ ይጠብቀንና ሊቀጡ ሲሉ አላህ ራሱ ምን አለ يقول الكافرون يا ليتني كنت ترابا كمثل حيوانات ልክ እንደ እንስሳዎች እኔም ምን ነው አፈር ሆኜ በቀረው ይላል አፈር ሆኖ መቅረት አለ የለም የሰው ልጅ ቅጣት ደግሞ ይጀምራል ከላበት ይጀምራል አላህ ገና እሳት ሳያስገባ የሰው ልጅ እንደ ወንጀሉ መታጠቂያው ድረስ ላብም ይዘዋል መላ ሰውነቱን አጥለቅልቆ ላብም ይዘዋል ፀሐይ አንድ ስንዝር ትቀርባለች አሉ የሰው ልጅ በጠቅላላ ከድንጋጤው የተነሳ يوم يفر المرء من اخيه الله اكبر ዛሬ ሰው ልጅ ምን ይላል ከባድ የሆነ ጉዳይ ሲያጋጥመው የናቴ ልጅ ሆይ እፈልግሃለሁ ለጥብቅ ጉዳይ ናልኝ ወንድሜ ብሎ ሚስጥሩን ይናገራል አይደል የቂያማ ቀንስ يوم يفر المرء من اخيه የሰው ልጅ ከወንድሙ የሚሸሽበት ቀን ወኡሚሂ ከናቱ የሚሸሽበት ቀን ወአቢህ ከአባቱ የሚሸሽበት ቀን وفصيلته التي تؤوي يقرب زمዶቹንም ይሸሻቸዋል በምን የተነሳ
ሁሉ ሰው ያን ቀን ነፍሲ ነፍሲ አላህ ያሳያችሁ። አሁን እኮ እኛ የተቸገርነው ምንድነው? እነዚህን ቀኖች ረስተን ከተፍ ሲል ግን በማንም ላይ ሐቅ የሆነ ነገር ነውና የተባለው ሁሉ በእኛ ላይ ይከሰታል። ብልጥ ማለት በማንም ይመከር ነው። ብልጥ ማለት በማንም ይመከር ነው። ቁርአን ሲመክረው፣ ሐዲስ ሲመክረው፣ በሰዎች መመከር ባለበት መንገድ ሲመከር ነው አይደል? ዳሩ ግን እኛ አሁን ዛሬ ከባድ ዝንጋቴ ውስጥ ወድቀናል። ኢንሻአላህ በዛሬው ትምህርታችን ብዙ ነገሮችን እናነሳለን። ሳይጠየቁ ማለፍ እንደሌለ ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። የአላህ ባሪያዎች ሆይ የመዲና ሰዎች ምን ይሰሩ ነበር? ይሄን በደንብ አስመሩ። ነብዩ ሰለላሁ ዐለይሂ ወሰለም መዲና ሲገቡ ሚዛን ያጭበረብሩ ነበር። አብዱላህ ኢብኑ አባስ ምን ይላል? ሚዛን ላይ መጥፎ ሰዎች ነበሩ አለ። እነሱን ለማስተካከል ምንድነው የወረደው? ላንብብላችሁ። ወይሉ ሊልሙጠፊፊን الذين إذا اكتالوا على الناس يستوفون وإذا كالوهم أو وزنوهم يخسرون ألا يظن أولئك أنهم مبعوثون ليوم عظيم يوم يقوم الناس لرب العالمين الله أكبر አሁን አብዛኛውን ጊዜ ብዙዎቹን የቁርአን አንቀጾች እናነባቸዋለን። እነዚህን የቁርአን አንቀጾች ትርጉማቸውን አለማወቅ ምን ያደርጋል? የሚፈልገውን ጥቅም እንዳንጠቀም ያደርገናል። አላህ ምን አለ? ወየውላቸው ሊልሙጠፊፊን ለነዚያ ለሰላቢዎች አለ። ምን የሚሰልቡ? ሚዛን የሚሰልቡ الذين إذا اكتالوا على الناس يستوفون وإذا كالوهم أو وزنوهم يخسرون كسوج لراساتشو سيغزو ሚዛኑን ያስሞሉታል ያሰፍሩታል። ለሰዎች ሲሰጡ ደግሞ ሚዛኑ ላይ ምን ያደርጋሉ? ያጓድላሉ። የሚያጓድሉት ያላህ ባሪያዎች ከአንድ ኪሎ ላይ ግማሽ ኪሎ ነው አይደለም፣ ሸይአን የሲር ትንሽዬ ነገር ናት እኮ የሚያጓድሏት። ሰላቢ የተባሉትን በዛ ነው። አላህ ግን ሲመክራቸው ሙሉ ለሙሉ እንዲተውት ሲፈልግ ምን አለ? አላ የዙኑ ኡላኢከ አነሁም መብዑሱን እነዚህ ሰዎች በዚህ ተግባር ላይ ራሳቸውን ያስገኙት ሰዎች አላረጋገጡም ምን መሆናቸው? አነሁ መብዑሱን የቂያማ ቀን እንደሚቀሰቀሱ አላረጋገጡም። ቂያማ ቀን እቀሰቀሳለሁ ካልክ እኮ አላህ ያዘዘውን ሁሉ ይዘህ ነው አይደል የምትገኘው? አላህ ምን አለ? የውመ የቁሙ الناس لرب العالمين የሰው ልጆች በጠቅላላ ለአላህ በሚቆሙበት ቀን ለአላህ ምን በሚሆኑበት ቀን? በሚቆሙበት ቀን። ያ ቀን በጣም አስፈሪ ቀን ነው። አደም አለይሂ ሰላም ምን ሲሉ ተቀሱት? ያን ቀን አላህ ከዚህ በፊት ተቆጥቶ ማያውቀው ከዚህም በኋላ ሊቆጣ የማይችለውን ቁጣ የተቆጣበት ቀን ነው። እኔ አልችልም ይላል አማልድ ሲባል። እስቲ አስቡት፣ አላህ የአዛኙ ጌታ ከዚህ በፊት ተቆጥቶ ማያውቀውን ቁጣ ከዛም ቀን በኋላ ሊቆጣ የማይችለውን ቁጣ መቼ ነው የሚቆጣው? እኛን የቀሰቀሰ ቀን። ስለዚህ ያን ቀን ምን አይነት ቀን ነው? ምን ተጠየቀበት ቀን። ነብዩ ምን አሉ? ሰለላሁ ዐለይሂ ወሰለም وعن أبي برزة الأسلمي لا تزال قدم عبد يوم القيامة حتى يسأل عن عمره فيما أفنى وعن علمه فيما فعل فيه وعن ماله من أين اكتسبه وفيما أنفقه وعن جسمه فيما أبله. سبحان الله. كأبو برزة تيزو الأسلمي قوسو أسلمي هنا نبي صلى الله عليه وسلم منالو لا تزال قدم عبد የአንድ ባሪያ እግር እኮ መንቀሳቀስ አትችልም የቂያማ ቀን። አስቡት፣ አላህ ምን ሲል የጠቀሰው ቀን ነው? አይነል መፈር። አላሁ አክበር። ስሙኝ በደንብ ያላህ ቃል ነው። አይነል መፈር፣ ወዴት ነው መሸሻው? መሸሻ በሌለበት ቀን። አይነል መፈር፣ ወዴት ነው የምትሸሹት? በዛ ቀን እግር አይንቀሳቀስም። ምን ሳይሆን ሐታ ይስአል፣ ሳይጠየቅ አንድ ባሪያ አን ዑምሪሂ፣ ስለ እድሜው
ዛሬ ስለምንጫወትበት እድሜ ፊማ አፍናህ እድሜህን በምንድነው ያሳለፍከው? እድሜያችን ከደረሰበት ቀን አንስቶ እስከ ሞትንባት ቀን ድረስ ሂሳብ ይሰራል። አላሁ አክበር። ወአን ዒልሚሂ በእውቀቱ ፊማ ፈዓለ ፊህ ባወቀው ምን ሰርቷል ተብሎ ይጠየቃል የሰው ልጅ። ወአማሊሂ በገንዘቡ ሚን አይነ እክተሰበህ ከምን ሰበሰበው? ከሐላል ወይንስ ከሐራም? ስለዚህ ምን ሰበሰበው ገንዘብ ራሱ ምን ያስደርጋል ወንድሞቼ? ያስጠይቃል። ጉቦ በልተን የሰበሰብነው ገንዘብ፣ አታለን የሰበሰብነው ገንዘብ፣ ይሄ ሁሉ የቂያማ ቀን ያስጠይቃል። ወፊማ አንፈቀ በምን ላይ ነው ያወጣው? አላህ በሚፈልገው ላይ ወይስ አላህ በሚታመጽበት ቦታ? ወአን ጂስሚሂ ስለ ሰውነታችን እንጠየቃለን። ፊማ አብላ በምን ጨረሰው? ጫት የሚቅሙ ወንድሞቻችን፣ ሲጋራ የሚያጨሱ ወንድሞቻችን አላህን ሊፈሩ ይገባል። አላህ ሲሰጥ ጥርስ አሟልቶ ሰጥቷል አልሰጠም? ምን አይነት ጥርስ? ይሄው ነጭ። አላህ የሰጣቸው ንጹህ ጥርስ፣ ንጹህ ጨጓራ ጫት ቅመው፣ አላህ የሰጣቸው ንጹህ ሳምባ ሲጋራ አጭሰው ያበላሹት አካላት ግን አላህ Subhanahu Wa Ta'ala ዘንድ ሲቆሙ ሰውነታቸውን ደሞ ያይና ምን ይላል? ሰውነት ሰጥቼህ ነበር በምን በላኸው? ሰውነትህን ልብስ ያልቅ የለም ልብስህን በምን ጨረስከው እንደሚባለው ጥርስህን በምን ጨረስከው? እጅህን በምን አበላሸኸው? አላህ ሳይጠይቅ ምን አይደረግም? እግር ማንቀሳቀስ የለም። እሺ በዱንያ ላይ ጠባብ ኑሮ ለማን ነው የተለገሰው? ዛሬ ሰው ምን ይላል? አሁንኛ አልቻልንም ኑሮውን እንዴት ብለን እንደሰት? አላህ Subhanahu Wa Ta'ala ደስታን በዲን ብቻና ብቻ ነው ያንጠለጠላት። ገንዘብ ቢኖርህ ባይኖርህ ትደሰት ዘንድ አላህን ካልፈራህ ያላህ ባሪያ ካልሆንክ አላህ አበደን አያስደስትም። ይዋቸው ዘፋኞቹ በብዛት ሱስ ውስጥ ናቸው አይደሉም? ህዝብ ሲያስጨፍሩ ሲያሳብዱ ምናምን ደስተኛ ሰው ይመስላሉ አይደል? ከዛ ምን ይባላል? እገሌኮ በሐሺሽ የተጠቃች ናት፣ እገሌኮ የእንትን ሱስ አለበት፣ በመጨረሻም ራሱን አንቆ ገደለ ይባላል። የሰይጣን ሰራዊት ሆኖ እንዴት መጨረሻ ላይ ራሱን አንቆ አይገል? ቁርአን የሚቀሩ ሰዎችን ደግሞ ያዋቸው አንድ ያክትም ያለው በቃይ ነው የሚሉት። ያላህ ቃል ምንድነው የሚያደርገው? ንገሩኝ እናንተ። አሁን ደግሞ ስራ ደረሰብኝ፣ መቼም ለዱንያ መስራት አለብኝ። እሺ ቶሎ ይሰራና ባገኛት አጋጣሚ ያገኘውን ደግሞ ያላህ ቃል የነብዩ ቃል ሰለላሁ ዐለይሂ ወሰለም ይማራል፣ ያነበዋል፣ ያሐፍዘዋል። ዛሬም ይቀርዋል፣ ነገም ይቀርዋል፣ እስኪሞት ድረስ ይቀርዋል። አላህ ምን አለ? በሐፈዛችሁት ልክ ቅሩ ይባላል። የቂያማ ቀን ውጡት ይባላል። ምን? ጀነት ላይ ያለው 100 ደረጃ በዱንያ ላይ የመጨረሻ ያሐፈዘው ድረስ አላህ ምን ያደርገዋል? ከፍ 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 ያደረገ ጀነት ውስጥ 100 ደረጃ አለ። ያንን ቦታ ያስቀምጠዋል። ሐታ በዱንያ አላህ ደስታን ያሰራት ከምን ጋር ነው? ከምን ጋር ነው? ከዲን ጋር። ለዛ ነው ምን ያለው? አላ ቢዚክሪላህ ተጥማኢኑ ቁሉብ። ልብ ተፈጥሮዋ ትገለባበጣለች፣ ትተሐረካለች፣ ግራ ትጋባለች፣ ትደነጋግጣለች። እሱም ያረጋጋት ምንድነው? አላ ቢዚክሪላህ አዋጅ አላህን በመውሳት ብቻና ብቻ ነው ልብ የምትረጋጋው አለ። ዛሬ ወጣቶችን ይዋቸው ሐሺሽ ላይ የተለከፉ አቡ ትንሽ ሃይን ሆነበት ፈታ ድርግም ብልጭ እንበለበት ብለው ሐሺሽ አንዴ ጧ ያረጋሉ። በሰው ፊት ልብሳቸውን ያወልቃሉ። በሰው ፊት ልብሳቸውን ያወልቃሉ። ልብስ ማውለቅ አላህን የመታዘዝ ነው ወይስ አላህን የማመጽ ነው? መልሱልኝ። አላህን የማመጽ። አባታችን አደም አለይሂ ሰላም ጀነት ውስጥ ሁሉን ፍራፍሬ ብላ እቺን ስትቀር ተባለ። ልክ ያቺን ፍራፍሬ ሲበላት ምን ሆነ? ሀፍረተ ገላ ተገለጠበት። መራቆት ከምን የመጣ ነው? ከወንጀል የመጣ ነው። አንድ ወጣት ምን ይለኛል ወይም አንድ ግለሰብ ምን አለኝ ማቀው፣ እኔ ሐሺሽ አልጠቀምም ነበር አለ። ሐሺሽ የሚያጨሱ ጓደኞች ግን ነበሩኝ አለ። የመጥፎን ጓደኛ አደጋዩ የሆነ ቀን ምን አሉኝ አለ፣ አንተ አታጨሳሉኝ አለ፣ እኛን የሚያረገንን ግን ናና ያሉኝ አለ። ከመጥፎ ሰው ጋር ቆይ ኮን ማለት ሄድኩ አለ።
እነሱ ላጨሱት እኔ አላህ እንደፈጠረኝ ከላይ ጀምሮ ሁሉ ልብሴን አውላለሁ አለ። እነማን ላጨሱት? እነሱ ላጨሱት። ጭሱ ምን ስለሚያደርግ? የሰው አቅል ስለሚቀየር ይሄን ጤነኛውን ሰው ልብሱን አስወለቀ። ከዚህ በፊት የለቀኩት ቪዲዮ አለ ኢንተርኔት ላይ። ደቡብ አፍሪካ አገር የሚወስዱት ሐሺሽ አለ ፋላካ የሚባል። እሱ ደግሞ ስራው ምንድነው? በጣም አቅል ይነካል። ይሄ አየሩ ውሃ ይመስላቸዋል። ሰውየው ቪዲዮውን የለቀኩት ምን አድርጌ ነው? ከአራተኛ ፎቅ ላይ ሐሺሽ ወስዶ ልክ ዋና ውስጥ እንደሚገባ እንዲህ ብሎ እታች ድረስ ተከሰከሰ። ሰውነቱ ፍጥፍጥ አለ። ይሄን ማነሳላችሁ ልጆቼ ለምንድን ነው? እናንተ ከእንዲህ አይነት ነገር ጫት ምንን ይጠራል? ሲጋራን ይጠራል። ጫት መጠጥን ይጠራል። ጫት ሺሻን ይጠራል። ከዛ እነዚህ ሁሉ ተደራርበው ደግሞ ወደ ምን ይጠራሉ? ወደ ሐሺሽ ይጠራሉ። ከዛ በኋላስ ወደ ዝሙት ይጠራሉ። አንድ ወንጀል ሌላ ወንጀል ይዞ ቢመጣ እንጂ የነዚህ ሁሉ ሰዎች መጨረሻ ይሉት አቡ ዛሬ ሙዴ ተከንቷል ይላሉ። ገና በጧቷ ምሳ ምን ሆነ ስትለው የጀበና የለም ይላል። ፊቱን ስታዩ ተሞክሯል። ያ ጤነኛ የነበረው ልጅ እዚህ ጋር የሆነ ስትራይፕ አለው። ምን ሆነ ነው ስትለው በቀደም ከጨብሲ ቤት ሲወጣ በጠርሙስ ፊቴን ሸረከታውኝ። መስጂድ ነው የተሸረከተው? የት ነው የተሸረከተው? ማይረባ ቦታ ሄዳ አይደል? የሆነ ወጣት የሆነ መስጂድ ዳዕዋ አድርጌ ሲወጣ ስለ ቁማር ነበር ያስተማርኩት። ተከትሎኝ ወጣና እባካችሁ ዱአ አድርጉልኝ አለ። የተቸገርኩት አለ ቤተሰቦቼ እኔን አይጠረጥሩኝም አሁን ያለሁበትን አለ። ለምን? መስጂድ ስለምመጣ አለ። ግቢ ውስጥ ያለ ልብስ አልቀረ ምን አጥባለሁ አለ። አጥባለሁ ሲል ባራዳ ቋንቋ ነግሮኝ እንጂ ልብስ ላይ አጥብ እኮ አይደለም። የተሰጣ ልብስ ሁሉ አጥቤ ይዤ ሄዳለሁ አለ። እሸጠውና አለ ምን አደርጋለሁ አለ እሸጥና ቤቲንግ የሚባል ነገር መጥቷል አለ። ሄጄ ቁማር እጫወታለሁ አለ። ከዚህ ሱስም መውጣት አቃተኛል። የሆነ ቀን ላይ ቤተሰብ ይገዛልኝን ጃኬት አውልቄ አስይዤ ቁማር ተጫወትኩ አለ። ደስታም ፍለጋ አላህ ያሳያችሁ። ማንኛውም ነገር አላህ ታምጾ ደስታ የለም። ደስታ ብቸኛው መገኛ ዘዴው ምንድነው? አላህ መታዘዝ ነው። አላህ ምን አለ? ወመን አዕረض عن ذكري ከኔ ቁርአን ችላ ያለ የዘነጋ የሆነን ሰው فإن له ለሱኮ አለለት معيشة ضنكا ጠባብ የሆነ ኑሮ አለለት። በቃ መጨነቅ ነው፣ ደስታ የለውም። ونحشره እንቀሰቅሰዋለን يوم القيامة የቂያማ ቀን አዕማ እውር አድርገን እንቀሰቅሰዋለን አለ። እውሩ ምን ይላል ነው? በተራው ደግሞ የቂያማ ቀን አላህ አይን ሰጥቶት ነበር እኮ። የቂያማ ቀን ግን ምን አድርጎ አላህ ይቀሰቅሰዋል? እዚህ ምድር ላይ ጠባብ ኑሮ አረገበት። ከዛስ የቂያማ ቀን ደግሞ አይኑን እውር አድርጎ ቀሰቀሰው። ቃል እውሩ ይላል ረቢ ጌታዬ ሆይ لما حشرتني أعمى ለምንድነው እውር አድርገህ የቀሰቀስከኝ? وقد كنت بصيرا እዚህ ምድር ላይ ያለው እኮ አይኔ ያይ ነበር፣ እንዴት እውር አድርገህ ቀሰቀስከኝ ይለዋል። ያላህ መልስ ምን ይሆናል? ቃለ ከذلك ልክ እንደዚሁም እኮ አተትከ አያቱና የኛ ተአምር የኛ አንቀጾች ቁርአን ሐዲስ መጥቶልህ ነበር። فنسيتها አንተ ደግሞ ምን አደረካት? ተውካት። وكذلك اليوم تنسى ዛሬ ደግሞ አንተ ተረሳለህ ይላል። አላህ ይጠብቀን፣ አላህ ይጠብቀን። አላህ ምን አለ? ولا تكونوا كالذين نسوا الله فانساهم እንደነዚህ እንዳትሆኑ አላህን እንደረሱት። አላህ የሚረሳ ጌታ ነው አይደለም። አላህን ስንረሳ ነው ኑሮ ሁሉ ቢጥበበብ በሚልበት። እሺ የቂያማ ቀን ምን ይከሰታል? ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ፀሐይ አንድ ስንዝር ትቀርባለች፣ አላህ ጥላ አለዋ። ሰባት ሰዎችን ያስጠልላቸዋል። ከነሱ ውስጥ አራቱን ብቻ ነሳለው። وعن ابي هريره رضي الله عنه قال قال رسول الله صلى الله عليه وسلم ሰባት ሰዎችን እኮ يذلهم الله في ذله يوم لا ذل الا ذله ጥላ በሌለበት ቀን ከአላህ ጥላ ውጭ እነዚህም ሰዎች እኮ ሰባቱ አላህ ያስጠልላቸዋል። ከነሱ ውስጥ ወሻቡን ወጣት ነሻአ እድሜው ሙሉ ብድግ ያለ في عبادة الله ከወጣትነቱ አንስቶ አላህን ሲገዛ ሳይዘናጋ በዚህ እድሜው ያደገን ሰው። ወረጁሉን ሁለተኛው
ቀልቡሁ ልቡ ሙዓለቁን የተንጠለጠለች ናት ፊል መሳጅድ መስጂዶች ላይ ስራ እየሰራ ሰዓት አልደረሰም ወይ ይላል አዛን አላለም ወይ ይላል አላህ ያሳያችሁ እነዚህ ሁለት ሰዎች እዚህ ምድር ላይ ያላህን ትእዛዝ ሲጠብቁ ኖሮ አላህ Subhanahu Wa Ta'ala የጭንቁ ቀን ምን አደረጋቸው በጥላው ስር አደረጋቸው ውለታቸውም ስለሚገባ ሶስተኛ ወረጁሉን አንድ ግለሰብ ዳአቱ ጠራቸው ኢምራአቱን አንድ ሴት ልጅ ذات መንሲቢን የደረጃ ባለቤት የሆነች ያበጋዝ ልጅ የሐጅንትና ልጅ የምናምን የታዋቂ ሰው ልጅ ሰው እኮ የሚከበሩ ሰዎች አሉ ይሉም በማህበረሰባችን አሉ የጋሽንትና ልጅ እኮ አሰላሙ አለይኩም አለችኝ ሚሉ ሰዎች አሉ ይሉም እንዲህ አይነቷ ሴት ደረጃዋ ከፍ አለች ምትባል አንድ ሁለተኛስ ወጀማሊን በጣም ቁንጅና ያላት ሴት ጠራችሁ የጠራችሁ ለምንድን ነው ለሐላል ወይስ ለሐራም ለሐላል ማለት አልተከለከለም ኸዲጃ እንኳን ነብዩ ሰለላሁ ዐለይሂ ወሰለም በሐላል ጠርታለች አልጠራችም ጠርታለች በሐራም ጠራችሁ فقال እሱ አለ ኢኒ አኻፉ الله ሌላ መልስ የለኝም ሰው ነኝ ስሜት አለኝ የጥሩ ዘር ነሽ ቆንጆ ነሽ ግን እኔ እኮ እሱን ፈራዋለሁ ኢኒ አኻፉ الله ያለን ሰው አላህ ከዛ ቀን ጭንቀት ይጠብቀዋል ነብዩላህ ዩሱፍ አለይሂ ሰላም አሳዳሪያቸው የሆነችው ሴት ምን አደረገች ወغلقتል ባብ ነው ወይስ አብዋብ አብዋብ ባብና አብዋብ ልዩነት አለው ባብ ማለት አንዱን በር ዘጋችሁ ነበር ወغلقتል ባብ ሳይሆን ወغلقتል አብዋብ አሉ የሚባሉ በሮችን ዘጋጋች እሳቸው እንዳይወጡ ወቃለት አለቻቸው ሃይተለክ ናበቶሎ ናብልግና ፈጽም ብላ የእሳቸው መልስ ምን ሆነ የእሳቸው መልስ ምን ሆነ ቃል ማአዘ الله እኔ እኮ በአላህ ተጠብቃለሁ አሉ ከምን እሷ ካሰበችው የሰይጣን ተንኮል ቃል ማአዘ الله በአላህ ተጠብቃለሁ አላህ ነው አንንም ይጠብቀው ከዚህ በኋላ ሁለተኛውን ስራ ሰሩ ወስተበቀል ባብ ወደ አንደኛው በር ደግሞ ሩጫ ያዙ እዛ ቦታ ይቆምማ በሮጡበት ሰዓት ከጀርባ ደግሞ እሷ ምናቸውን ያዘች ጀለብያቸው ወቀደት ቀሚሱሁ ልብሳቸውን ቀደደች ልክ በሩ ሲከፈት ወመን يتق الله يجعل له مخرجا الله ነው የፈራሰው መውጫ ያረግለታል አይደል በሩ ተከፈተ በሩ መክፈት እኮ ማንንም ወንድ ይከፍታል አይደል ከበሩ በኋላ ጉድ መጣ ውስጥ የተፈተኑትን የሚያክል ሌላ ፈተና መጣ አይኗን በጨዋጥባ ሚስትህን በብልግና የፈለጋት ሰው ወይ ኃይለኛ ቅጣት ወይ እስር ቤት መወርወር እንጂ ሌላ ምን አማራጭ አለው አለች ለሳቸው ማን አላቸው ባዶ ክፍል ውስጥ የፈሩት ጌታ አላቸው ያን ህፃን ልጅ አፍ ያልፈታውን ህፃን ልጅ ተናገር አለው አላህ የማን ቤተሰብ የሆነ ለዩሱፍ አዳላ እንዳይባል የራሷ ቤተሰብ የሆነውን ሰው መስካሪ ያደረገው ወሸሂደ ሻሂዱን من اهلها ከራሷ ቤተሰብ የሆነ ምስክር ተደረገባት ትልልቆች ቢሆኑ አዳልተው ነው ጉቦ በልተው ነው በዩሱፍ በኩል ሆነው ነው እንዳይባል አላህ እስከዘላለሙ አላህ የሚፈሩ ሰዎች ምን እንደሚያጋጥማቸው في الدنيا والاخره በዩሱፍ ላይ ያሳይ ሲፈልግ ምን አደረገ ያ ህፃን ልጅ ተናገረ إن كانت قميصه قد من قبول فصدقت وهو من الكاذبين يا يوسف قميصه يتقددው ከፊል ለፊት በኩል ከሆነ እሷ ናት ልክ ሊደፍራት የነበረው እሱ ነው እሱ ደግሞ ዋሽቷል አለ إن كانت قميصه قد من دبر فكذبت وهو من الصادقين ከጀርባ ከሆነ ግን የቀደደችው ነው እንግዲህ ከጀርባ ከሆነ የተቀደደበት እሷ ዋሽታለች እሱ እውነተኛ ነው እስከዛሬ ድረስ ሚሊዮን አመት በለው እንግዲህ የዩሱፍ እውነተኝነት እኛ ዘንድ ደረሰ ስለዚህ ሴት ልጅ አይደለም በዚህ ደረጃ ቆንጆ ሆና ማንንም ሆነች ማን ወጣት ልጅ የሚገባው ምንድነው ኢኒ
አኻፉላህ አላህን እፈራዋለሁ እሱ ዘንድ መቆምን እፈራለሁ አላህን የፈራን ሰው አላህ ምን ያደርግለታል በመልካም ይተካለታል ሐታ ዩሱፍ ምን እስኪመኙ ድረስ ሱብሃንአላህ ከዛች ሴት አልፎ ሌሎች ሴቶች ሁሉ በሳቸው ተፈተኑና እሳቸውን ፈተና ውስጥ ሊከቱ ሞከሩ ከዛ እሳቸው ጥያቄ ምን ሆነ አላህ እስር ቤት አስገባኝ ተብሎ ይለመናል እንዴ አላህ እስር ቤት አስገባኝ ተብሎ ይለመናል ሚለመንበት ጊዜ አለ ዩሱፍ እንደለመኑት አዱንያ ሲጅኑ ሙእሚን ዱንያ ለአማኝ እስር ቤት ናት ተብሏል እዚህ ሆኜ ሴቶቹ አላስቀምጥ ካሉኛ ረቢ አስጅኑ አሐቡ ኢለየ ሚማ የድኡነኒ ኢለይ ከዚህ ሴትዮ አልፎ እነዚህ ሁሉ ሴቶች በዝሙት እየፈለጉኝ እየጠሩኝ ነውና ለኔ እስር ቤት ይሻለኛል ከነዚህ ሴቶች ልገላገላል አላህ የሚፈራ ሰው እንደዚህ ነው የሚያስበው ዱንያ ከባድ ናት ከሐራም ሐላል ይሻለኛል ቢያጨናንቅም እንዲህ ቢያደርግም ተብሎ ምን ይደረጋል ሐላል ይመረጣል ማለት ነው ባረከላሁ ፊኩም አራተኛስ ከሰባቱ ሰዎች ውስጥ ወረጁሉን አንድ ግለሰብ ذكر الله አላህን አስታወሰ خاليا ከሰው ገለል ብሎ ብቻው ففاضت عيناه አይኖቹ እንባ አነቡ هي اعظم مقام العبوديه الله اكبر الله ያስረዳን አላህ እዚህ ደረጃ ያደርሰን አላህን ባወቅነው ቁጥር አንድ እሱም በመናፈቅ ይለቀሳል አላህ ሆይ እንደው አንተን ስገናኝ ምን ይመስላል ያቀን አንተንም ማይቀን አይደለም እሱ ነብዩን እንኳን ናፍቀና ለቅሰይሉ የሰዎች አይን ፊልም ኳስ የሚያስለቅሰው ከሆነ ለአላህ ለማልቀስ ይከብደዋል በማይረባ ነገር የተያዘች ልብ ለጠቃሚ ነገር ማንባት ስለሚያቀታት እኛ አሁን ስለነ ዑመር ስለነ አቡበክር ሲወራ እንሰማለን ምን አይነት ሰዎች ቢሆኑ ነው ተውራትና ኢንጂል ላይ ሁሉ እስኪጠቀሱ የሆኑት አላህ ያሳያችሁ አይሻ ምን ትላለች ነብዩ ሊሞቱ ጊዜ ሰለላሁ ዐለይሂ ወሰለም ታመው እሷ ቤት በተኙበት አቡበክርን ንገሩት ሰላት ያሰግድ አሉሳቸው እሷ ምን አለች እርሶ ቦታ ላይ ከቆመ ለቅሶ አይቻልም አባቱ አይደለም ታቋለች አባቷን ጠንቅቃ ለቅሶ አይቻልም ሰዎችን አያሰግዳቸውም እያለቀሰ አያሰማቸውም የሳቸው መልስ ምን ሆነ ሙሩ አባበክሪ ፈሊሰሊ ቢናስ እስቲ ይዘዙት ያሰግድ አቡበክርና ያለችው አልቀረም ልክ ኢማም ሆኖ ቦታው ላይ ሲቆም ለቅሶ በለቅሶ ሆነ አሁን ጥያቄው ምንድነው እኛ ሰዎች አይደለንም ወይ ልባችን ምን ያህል ቢደርቅ ነው አላህን አስተውሰን ማልቀስ ያቃተን ምክንያቱም ያስለቅሱን ጉዳዮች ስላሉ ማለት ምን ይሆኑ እነ ኳስ እነ ፊልም እነ ፖለቲካ ያስለቅሱን ሰዎች አሉ የለም ለተራ ነገር ያለቀሰች አይን እንዴት ለአላህ ማልቀስ አቃታት ይሄ የሚያሳየው ምንድነው አላህ ድንጋይን እንኳን ምን ሲል ጠራው ከድንጋይ ውስጥ እኮ አላህን በመፍራቱ የተመሰለ አላህ ያሳያችሁ ከሰው እኮ አላለ ከድንጋይ ውስጥ መሃሉን ስትመታው አለ ውስጡ ውሃ ያወጣል አለ ምን አይነቱ ድንጋይ አላህን ፈሪው እኛስ አላህን ካልፈራን በሱጁዱም ማናለቅስም እስቲ ያስቡት ያላህ ባሪያዎች ቀብር በመንገባ ጊዜ ማን አለ ደግሞ ከስራችን ውጭ ከዛ ጌታ ውጭ ማን አለ ይሄ ቀን ያላስለቀሰ ምን ያስለቅሳል አላህ ሆይ ታፋየርስ በእርስ ይመታታ እንደው ጽናቱን ተሰጠኝ ይሆን እንዲህ ብለን አልቀሰና ቃለን ወይ አላህ ሆይ ሲራጥን እንዴት ይሆን የሚሻገረው የኔን ጉዳይ እንዴት አደረከው የኔ መጨረሻ ምን ሆኗል ብለን አልቀሰና ቃለን ወይ ይሄው ለአላህ ሲሉ ማልቀስ አላህን ፈርቶ ማልቀስ ከምን ውስጥ ነው ጥላ በሌለበት ቀን አላህ ጥላ ውስጥ ከሚያስገቡት ጉዳዮች ውስጥ ነው ዛሬኛ ተቸገርን ሐቂቀተን ጥግህን እኮ ከያስ والله የሚያስለቅስህ ነገር አይጠፋም ብቻችንን መጣን እዚህ ምድር ላይ ብቻችንን እንሄዳለን
ቤተሰብ የተወለድን ጊዜ ደስ ስቆ ተቀበለን ልጅ ተወለደልኝ ወንድ ልጅ ነው 7ኛው ቀን ነው አቂቃ 2 በጌታ ሴት አገኘው እኮ ማን ይከለክላል ከአንድ በላይ ማረግ ይቻላል ዘመዶችን ሁሉ ነው መጣው ይታረድ ተሳቀለ ዱንያ ላይ አንተ ግን ብቻህን ስትሄድ አይን ሌላ ቦታ መለኩል መውት መጥቶ ያ አየቱሃ النفس الطيبه اخرجي الى مغفرة من الله ይልልሃል አንቺ ያማርሽ የተዋብሽ ነፍስ ሆይ ውጪ ወደ ጌታሽ ምህረት ከሚልላቸው ነው ወይስ ያ አየቱሃ النفس الخبيثه አንቺ ቆሻሻ ነፍስ ሆይ ውጪ ወደ ጌታሽ ቁጣ ከሚባሉት ውስጥ ነው ወይ ስንቶች ነበሩ እኮ መተው መጨረሻቸው የተበላሸ አላህ ሆይ ማለት ብቻ ቆምባ ያመጣል የኔ ጉዳይ ምን አደረክልኝ የኔ ጌታ ሆይ መጨረሻዬ ምን ሆነ ነብዩ ሰለላሁ ዐለይሂ ወሰለም እኮ ለራሳቸው ጉዳይ አልነበረም ያለቀሱት የሆነች ቦታ ላይ ሲያለቅሱ ምን አሉ ያ ረቢ ኡመቲ አሉና ለቀሱ ልብ በሉ ለራሳቸው አይደለም ያለቀሱት የህዝቦቼን ጉዳይ አሉና ለቀሱ አላህ ጅብሪልን ጠራው ምን አለው ያ ጅብሪል اذهب الى محمد ሰለላሁ ዐለይሂ ወሰለም ሄዶ ወደ ሙሐመድ አናስከፋህም በህዝቦች ጉዳይ ብለህ አበስረው ማልቀሱን እንዲያቆማሉ አላህ ያሳያችሁ የሚያስለቅስ ቀን አለ ማለት ነው ያ አዩሃ الناس اتقوا ربكم እናንተ የሰው ልጆች ወይ ጌታችሁን ፍሩት إن زلزلة الساعة شيء عظيم የቂያማ ቀን እንቅጥቃጤው እኮ በጣም ከባድ ነው አለ ምን አይነት ቀን ነው አጥቢ የሆነች እናት ልጇን የምትዘነጋበት ቀን ያረገዘች እናት በድንጋጤዋ የተነሳ ያረገዘችውን ህፃን የምታጨናግፍበት ቀን ነው አለ ማን የቂያማ ቀን አሰብከው ከልጅህ ስትሸሽ አሰብከው ልጅህ ሲሸሽ ከዚህ የበለጠ ውርደት አለ ይሄ ቀን ያላስለቀሰ ምን ያስለቀሳል ያላህ ባሪያዎች ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ሰዓድ ኢብኑ ሙዓዝ የሚባል ታላቅ ሷሃባ ነበር የመዲና ሰው እሱ ሲሞት 70,000 መላእክቶች ከሰማይ ቤት እሱን ለመቅበር ወረዱ ስንት ትልቅ ነው አይደለም ብዙ ቁጥር እኮ ነው 70,000 መላእክት አርሽ ተንቀጠቀጠለት ግን ልክ ቀብር ሲገባ ሱብሃንአላህ አሉ ነብዩ ሰለላሁ ዐለይሂ ወሰለም ለምንድነው ሱብሃንአላህ ያሉት ተባሉ ቢቀር ለሰዓድ ይቀርለት ነበር አሉ ያላህ ባሪያ እኮ መሬት ጭምቅ አደረገችው አሉ ኢና ሊላሂ ወኢና ኢለይሂ ራጂዑን በሌላ ሐዲስ ምን አሉ የህፃን ልጅ ሬሳ አዩ ልክ ቀብር ሲገባ ቢቀር እኮ ለዚህ ህፃን ልጅ ይቀርለት ነበር አሉ ስለዚህ ምን ጥያቄ አለ ማለት ነው እኛም ስንገባ እንጨመቃለን ማለት ነው አሁን ጥያቄው ይሄ ጨመቃ የሚቀጥልባቸው ሰዎች አሉ ከሚቀጥልባቸው ነን ወይስ ነጃ ከሚወጡት ነን አሁን እኮ ጥያቄው መሰላችሁ ብዙ ነገሮች አሉ እኛ ዘንግተናቸዋል ሲጀምር አናቃቸውም አብዛኛዎቻችን አሁን ይሄ ያለበት ያስተኛዋል ጎኑ ለዛ እኮ ነው አላህ ምን ያለው እውነተኛ ባሪያዎቹን ሲጠቅሳቸው تتجافى جنوبهم عن المضاجع يدعون ربهم خوفا وطمعا ጎኖቻቸው ከአልጋዎቻቸው ላይ ይርቃሉ አለ ለምን ይርቃሉ يدعون ربهم ጌታቸውን ሊለምኑ خوفا ፈርተውት ሊፈራ የሚገባ ጌታ ስለሆነ وطمعا ከጅለውት አላህ ሆይ በደካማነት የሰራሁትን ካንተ ውጭ ማን ይቀበለኛል እባክህ ተቀበለኝ ጉድለቷን ደሞ አንተው ጠግንልኝ ይያሉ ይሟሟታሉ ወርድ የተባለ ታላቅ ዓሊም የሆነ የቁርአን አንቀጽ ላይ ሲደርስ ያለቅሳል ለምን እንደሚያስለቅሰው ደሞ ራሱ ተናገረ ምን ላይ ሲደርስ ነው የሚያለቅሰው وإذ يرفع إبراهيم القواعد من البيت وإسماعيل ربنا تقبل منا إنك أنت السميع العليم لو ناسي درس
ያለቅሳል እሺ ለምንድነው እሱን ያስለቀሰው ለምንድነው እኛን ያላስለቀሰው ወንድሞቼ ራሱ ምን ይላል ኢብራሂም ሆይ አለ ማንን ኢብራሂም አለይሂ ሰላም ያላህን ቤት በራሱ ትእዛዝ እየሰራህለት እንደገና አላህ አይቀበለኝም ብለህ ፈርተህ አላህ ሆይ ተቀበለኝ ትላለህን ብሎ እሱ አለቀሰ አስቡት ኢብራሂም አላህ አዞት ነው አይደለም ካዕባን የሰራው ባላህ ትእዛዝ ከመሆኑ ጋር ልጁ ከስር ድንጋይ ያቀበለው እሱ ምሰሶዎቹን ያቆመ ረበና ተቀበል ሚና ምን ማለት ነው ጌታችን ሆይ ከኛ ተቀበል ኢነከ አንተ ተዋቡ ረሂም አንተ ኮንሰህ ለጋሽና አዛኝ ሆንክ ጌታ ነህ እኛስ መች ዱዓውን እንለዋለን ትርጉሙንስ መች እናውቀዋለን እውነተኛ ያላህ ባሪያ ግን ምን ያደርጋል ጌታዬ ሆይ ተቀበለኛል ወይ ከስሬ ሆኖይ ወይ ሳትርፌ ሆኖይ በዚህ ደረጃ እያንዳንዱ ባሪያ ጌታውን ተሳስቦ አልቅሶ እዚህ ምድር ላይ ስራውን ምን ሊያስደርግ ይገባል አላህ እንዲቀበለው ወንጀሉ አላህ እንዲምርለት ሊዋደቅ ይገባዋል ባለንበት ዘመን ከሚጎዱ ነገሮች ውስጥ የጓደኛ መረጣ የሰው ልጅ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት በጓደኛው ሃይማኖት ላይ ነው አላህ ደግሞ ምን አለ አልአኺላኡ ጓደኛ ማቾች የውመኢዲን የቂያማ ቀን بعضهم لبعض ከፊሉ ለከፊሉ አዱውን ጠላት ይሆናሉ إلا المتقين እዚህ ምድር ላይ አላህን በመፍራት ላይ ብቻና ብቻ ጓደኛ ማቾች የነበሩት ሲቀሩ ዛሬ እዩ የብዙ ወጣቶችን ጓደኝነት እናት እንደዚህ ትሁን እሺ አረኢናው የዚህ ሰፈር አራዳ ነው ካቦ ነው ይሄ ሰውዬ በመቶ ሜትር ሊራቅ የሚገባው ነው አይደለም መልሱልኝ እናትን የተሳደበ ሰው አላህ ዘንድ የተረገመ ነው አይደለም የተረገመ ነው እንዲህ አይነቶቹን ሰዎች በያ ቢዝነሻ ጀለስካ ምናምን ይሏቸዋል ከማን ጋር ከእንዲህ አይነት ሰዎች ጋር ለመቅረብ አላህ ምን አለ የቂያማ ቀን አለ ወዳጅ ለወዳጅ ጠላት የሚሆንበት ቀን ይመጣል ዛሬ በያ ጀለስካ ምናምን ፍሬንዶች ብሮ ምናምን የምትላቸው የቂያማ ቀን ምን ይሆናሉ ጠላት ማን ሲቀር إلا المتقين اللهم بمفرات لي ياسكو ጓደኛ ሲቀር اللهم بمفرات لي የተገናኘው ጓደኛ እስካለ አላህ ራሱ ምን አለ أين المتحابون في جلالي ለኔ ልቅና ሲሉ የተዋደዱት ሰዎች የታሉ ይላል اليوم ዛሬ أذلهم أستقللاቸዋለሁ يوم لا ذل إلا ذلي ከኔ ጥላውጭ ጥላ በሌለበት ቀን ዛሬ ያስጠልላቸዋል ይላል ስለዚህ ጓደኞቻችንን እንምረጥ ዛሬ እኮ ማለት ነው እና ትላንት አስቃምኩ አይደል እንዴ እና ሁሉ ጊዜ እኔ ላይ ልትሳፈር ነው እና እሺ ምን ላድርግ እኔ እኮ የቦርኮ ልጅ ነኝ ምናምን ሲለው ከቤት በቃ ማዘርና ስለንግጣታ ይለዋል ምን ማለት ነው ሲለው በቃ ፋዘር ሰጥቶ ሄደውን ይዘና ይለዋል እንዲህ አይነት ጓደኞች አሉ ይሉ ማንንም ያበላሽ ቤት ውስጥ ያሉትን ያበላሽ ስለዚህ ሰው እንዳይበላሽ ከፈለገ ወላጆችም ለልጆቻቸው ማን ነው ጓደኛቸው ሚለው ሊመርጡ ይገባል ልጆችም ማን ነው ጓደኛዬ ብሩስ ዱዓ የሚያደርግልኝ ነው በኸይር የሚመራኝ ነው ከሸር የሚከለክለኝ ነው እውነተኛ ያላህ ባሪያ ማለት ገና እሱን ስታየው ማንንም የምታስታውስበት መሆን አለበት ማንንም የምታስታውስበት መሆን አለበት አላህን የምታስታውስበት መሆን አለበት አላህን የምታስታውስበት መሆን አለበት ጥሩ ወዴትኛው ጓደኛ ልምጣላችሁ በአካል ማናገኛቸው ጓደኞቻችን ግን ህይወታችንን በሪሞት ኮንትሮል የተቆጣጠሩት ሰዎች ደግሞ አሉ ይሄንን ፍሩ ዛሬ የተቸገርነው በቤተሰብ ፊት ቤተሰብ ምን ይላል ይሄ ልጄን ያገኘችማ 7-0 የመረቃት ናት ይላል ለምን አባትና እናት ልጃቸውን ቤት ውስጥ የሚያዩበት ሁኔታና የልጁ ተጨባጭ የተለያየ ስለሆነ ሚዲያ ላይ ግን እሱ ምን ብሎ ይገባል አቡ ቱራብ
ኢብን አደም ብሎ ይላል። ሁላችንም ኢብን አደም ነን አይደለም? ሁላችንም የአደም ልጆች ነን አይደል? ቤተሰብ የሚያቀበትን ስም ቀይሮ ይገባል። ከዛስ እሱ ከነማን ጋር ጓደኛ ነው? አላህን ከሚያምፁ ሰዎች ጋር ጓደኛ ነው። ልቡን ተቆጣጥረውለታል። ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ሁሉም ሰው ከሚወደው ሰው ጋር ይቀሰቀሳል። ሁሉም ሰው ከሚወደው ሰው ጋር ይቀሰቀሳል። ይሄ ወጣት እነማን ነው የሚወደው? እቺ ወጣት እነማን ነው የምትወደው? ዘፋኞቹን፣ አመፀኞቹን። ከዛስ የቂያማ ቀን ከነማን ጋር ይቀሰቀሳል? ከእንዲህ አይነት ሰዎች ጋር። ስለዚህ ፎሎ ሰብስክራይብ የምናደርጋቸውን ሰዎች እንምረጥ። መጥፎ ሰው ጎራ አይኬድም። ልብህን አካውንትህን እንዴት አንበርክከህ ትሰጣለህ? የቂያማ ቀን ከነሱ ጋር ነው ወይ መቀስቀስ የምትፈልገው? የሰው ልጅ ጥሩ ሰዎችን ቢዝ እንደሚጠቀም ማወቅ የፈለገ ሰው ሱረቱል ካህፍ ተብሎ ምዕራፉ ራሱ የተሰየመባቸው በእነማን ነው? በእነዛ ወጣቶች ምን ያደረጉ? ሽርክ ሲሰራ ከነበረበት ማህበረሰብ በአላህ ላይ ማንንም አንደርብም ብለው መሪያቸው ፊት ለፊት ተውሂድን ተናገሩ። አደጋ እንዳይደርስባቸው ወደ ዋሻ ውሻቸውን ይዘው ሄዱ። አላሁ ሱብሓነሁ ወተዓላ ለ309 ዓመት ጎናቸውን እያገላበጠ ፀሐይ እንዳይጎዳቸው አድርጎ ውሻቸው ደግሞ ዋሻው መግቢያ ላይ እግሩን ወይም እጁን የፊት እጆቹን ዘርጋ እንዳረገ ለ309 ዓመት አስቀመጠ። አሁን ወደ ማን ነው የምመጣው? ወደ ውሻው ነው፣ ወደ ሰው አልመጣም። ውሻው ይሄ ልቅና ያገኘው በምን የተነሳ ነው? ከነዚህ ደጋግ ሰዎች ጋር አብሮ ስለሆነ ነው። ውሻ እንኳን ክብሩን ያስጠበቀው ምን ሆኖ ነው? ይሄው ቁርአን ላይ ወከልቡሁም ባሲጡን ذراعيه بالوسيد ተብሎ ይሄን ያህል ዘመን 1500 ዓመት ያህል ስሙ የተጠቀሰው ውሻው በምን የተነሳ ነው? ከጥሩ ሰዎች ጋር በመገኘቱ አይደል? ከነማን? ከነዛ ወጣቶች ጋር። ዛሬ ከማን ጋር ነው እየዋልን ያለነው ሚለውን ጠንቅቀን እንወቅ። እሺ ሌላው ደግሞ ወንድም ይነሳል። አቦ ዛሬ ቀኔ ተጨረበ ይላል። ግንባሩን ይመታል፣ ጉንጩን ያሻል። ምን አረግነኛ? አንተው እኮ ነው የጨረብከው። እኛንም እንዴ መጨረብ ማለት መስረቅ ማለት ነው። ቀኔ ተቦክሞብኛል ምናምን ይላል። እኛንም እንዴ ጥፋተኛው? ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? وعن ابي مالك الحارث ابن عاصم الاشعري رضي الله عنه قال قال رسول الله صلى الله عليه وسلم كل الناس يغدو ሁሉም የሰው ልጅ ያነጋል በህይወት የተረፈው ማለት ነው። فبائع نفسه ነፍሱን ለገበያ ያቀርባታል ሁሉም ሰው። فمعتقها ባላህ መንገድ ላይ ቀጥ ብሎ የተንቀሳቀሰው ሰውዬ ነፃ ወጣት ነፍሱ ከእሳት። አው ሙቢቁሃ ነፍስያውን በመከተል ደግሞ የለቀቃት የሸይጣንን መረብ በመከተል እሱ ደግሞ ምን አደረጋት? አውደማት። እሺ አሁን ምሳሌ ልስጣችሁ። ጧት ከእንቅልፋችን ስንነሳ የመጀመሪያው ነገር ምንድነው? አዝካር። ዛሬኛ ግን አላህ ይዘንልንና ምን እናደርጋለን? ስልክ ይከፈታል። ከዛስ ቲክቶክ ሾርትስ ቲኒ ይባላል። ማንም ሰው አንድ ሰዓት እኮ ነው ይሄ ነገር የምታየው ቢባል ወይ ይሰለቻል ወይ ዳታው ያሳዝነዋል። በአንድ ሰዓት ዳታው ቢያልቅብኝ ይላል። እነ ቲክቶክ አዲስ የመጡት ሲስተሞች እና ኢንስታግራም ዘመናዊ ሆነው መጡ። ለምን? ሰውን እንዴት መሸወድ እንዳለባቸው። 30 ሰከንድ እኮ ናት ይለዋል። 1 ደቂቃ ናት እኮ ይለዋል። አንተ እዛ ጋር ቁጭ ብለህ ገና ስትገባ አያተል ኩርሲ ምናምን ይመጣልሃል። ዲን ላይ ነኝ ትላለህ። ራስን ስታሾፍ የምትቀጥለዋ ሴት ትመጣለች። አስገባሃት። አይን ስራው ምንድነው? ማስገባት አይደል? ጆሮ ስራው ምንድነው? ማስገባት። ምላስ ዘፈን ከሆነ ስራው ምንድነው? ማስገባት። ወዴት? ወደ ቀልብ። ከዛ ቀልብ መሆን ትጀምራለች፣ መጥቆር። ከዛ በኋላ ልክ ቲክቶክን አይተው የተነሱ ወጣቶችን ልክ ወዲያው ቲክቶክ እንደጨረሱ ኢንስታግራሙ እንደጨረሱ ቁርአን ስጣቸው። ልክ አንድ ሰው ጠግቦ እዚህ ድረስ ጠግቦ አንድ ጉርሻ ብትለው ምን ይልሃል? አይቶይ አሁን ማርም አልስም ይልሃል አይደል?
ሸር ጠግበው ይነሱ የለም ልክ ቁርአኑ ስትሰጣቸው እሺ ይሉና ገና ይጀምሩታል አይደል ሲያነቡ ራሱ ولا تقولن لشيء فاعلون هذا እዛ ነሻጣ ነበሩ አይደል በሸሩ ጊዜ አይደል እዚህስ ጋር ያነባሉ መጥተው ለምን ስትሉ አላህ ምክንያቱን ነገር قد افلح المؤمنون አማኞች ስኬተኞች ናቸው አለ الذين هم في صلاتهم خاشعون በስግደቶቻቸው ውስጥ አላህን ፈሪ የሆኑ በስግደታችንም ሆነ በሌሎች አምልኮቻችን ላይ ስኬተኛ እንዳንሆን ያደረገ ምንድነው والذين هم عن اللغو معرضون እውነተኛ አማኝ ከሆን ምን ነበር ምንሆነው ከዛዛታ ወሬ የጸዳን አይደል ጥሩ ወደ ቅዳሜ ቀን ልምጣላችሁ ቅዳሜ ቀን ሀገራችን ላይ ምን አለ ፕሪሚየር ሊግ የሚባል እግር ኳስ አለ የለም የእንግሊዝ እግር ኳስ መቼ ላይ ከመግሪብ በፊትና ከመግሪብ በኋላ አይደል ከመግሪብ በፊት ዲሽ ቤት ገብተው ወንድሞቻችን ዲሽ ያዩ ሲወጋገሩ ማለት ነው የማንቼ ደጋፊ ለመሆን እኮ 12ኛ ክፍል መጨረስ አለበት ይለዋል ያርሰናሉን ደጋፊ የላ ኢላሃ ኢላላህ ወንድሙ ያኛው ይናደድና እናት ለሺ ምናምን ይለዋል አሁን ሸር ነው ኸይር ነው ያዙት ሸር አይደል ተበሻሽቀው ጀመሩ አይደል ከዛ ገቡ ሜዳ ውስጥ የት ዲሽ ቤት እያዩ ምናምን አሉ ተጃጃሉ አልተጃጃሉ ከሰውነት ተራ ወጡ አልወጡ መልሱልኛ ተጨባጩን እኮ ነው እየነገርኳችሁ አይደል ወጡ አልወጡም ከሰውነት ተራ ከዛ አዛን ይላል የመግሪብ ሊነሱ ይከብዳቸዋል አዛን ስራው ምን ማድረግ ነበር አማኞችን ማበሰር አይደል አላሁ አክበር አላህ ትልቅ ነው አሽሃዱ አን ላ ኢላሃ ኢላላህ ከአላህ በስተቀር በሐቅ የሚመለክ አምላክ እንደሌለ መሰክራለሁ ወአሽሃዱ አነ ሙሐመድ ረሱሉላህ እመሰክራለሁ ነብዩ እኮ የአላህ መልእክተኛ ናቸው ሐያ አለ ሶላህ ኑ ወደ ሰላት ስትባል ደስ ብሎ ቀድመህ ውዱእ አድርገህ ተዘጋጅተህ አዛኑን መጠበቅ ሲገባ አዛን ሲልብህ ትበሳጫለህ ለምን እዛ ጋር እነ ሮናልዶ አሉ እነ ሜሲ አሉ እነ ማን አሉ እነሱን ጥለህ ልትነሳ ነው በአንተ ቤት ማለት ነው ሸሩን ጥሎ መነሳት ከበደ ለምን እያስገባቸው ነው ይሄን ዛዛት አውሬ ወይ ኢማን አይሆኑ ወይ አጅር አያሰጡ ሐያ አለል ፈላህ ና ወደ ስኬት ተባልክ እምቢ አልክ በመላስ ሳይሆን በተግባር ቆይ ትንሽ 5 ደቂቃ ያያህ አሁንም ኢቃማ ነበር አንተ ወደ መስጂድ ትንሽ ኢማን ካለች በወጣህበት ከጀርባ ምናምን ሲባል ወይ እኛ ላይ ነው የገባው እያልክ ሰላት ትሰግዳለህ ከሰላት ተጠቀማለህ ወንድሜ ሰላት ሰገራ ሽንት ተይዞ አይሰገድም ማለት ምግብ ቀርቦ አይሰገድም ምግብ ተበልቶ ነው አይደል የሚሰገደው ተፈጥሯዊ ከመሆኑም ጋር አይደለም ማንቸስተር አርሰናል ቼልሲ ማድሪድ ብለ በጭንቅላት ጭነ አላህ ፊት ቆመ ሹፍ አላህ ሰላትን አስመልክቶ ምን አለ قسمت الصلاه بيني وبين عبدي ስግደትን በኔና በባሪያዬ መካከል እኩል ቦታ ከፈልኳት አለ اذا قال العبد الحمد لله رب العالمين ሲል አንድ ባሪያ قال الله حمدني عبدي ልተርጉምላችሁ አላህ ምን እንዳለ ስግደትን በኔና በባሪያዬ መካከል ሁለት እኩል ቦታ ከፈልኳት አለ ይሄው ቆምኩኝ አላህ ለካ ሰላትን በኔና በሱ መሃል ከፍሏታል አልহামዱሊላሂ ረቢል ዓለሚን ሰም ምንም ጥርጥር አያስፈልግም ያለማቱ ጌታ ባሪያዬ ያመሰገነኝ ይላል የነጠላ መልስ ነው ልብ በል አላህ የጀማዓ መልስ አይደለም ያለው ሐዲሱ ላይ ለኔ ላንተም መልስ ይሰጣል الرحمن الرحيم ስትል اثنى علي عبدي ባሪያዬ እኔን እኮ አወደሰኝ مالك يوم الدين ስትል ባሪያዬ አላቀኝ
እያለ ጀለሴት ነው ያለው ወይኔ አሰልጣኙ ይቀድም እንደዚህ ይቀይርብናል ጥሩ ፐርፎርማንስ ላይ ሆኖ ነበር ሰውዬ ነው ከሰላቱ የሚጠቀመው ንገሩኝ በአላህ ቀኑ ማይረባ ነገር ጭንቅላታችን ውስጥ ከገባ ዚክር ላይ ሆነ ሐሳባችን የት ነው ያለው ሌላ ቦታ አላህ ይጠብቀን ሌላ ቦታ ጭራሽ በየመን በምን ደግሞ ምን ያደርጋሉ አሉ ጫት ይቅሙና የጠርዚና በጣም ይወጠረና ያወጡታል አሉ መስጂዱ በር ላይ ቁጭ ይደረጋል በፌስታ አላህ ያዘው አላህ ያዘው ከዛ ሲጨርሱ ምን ያደርጋሉ ሰላም አንስተው መልሰው ይከፍታሉ የሰው ልጅ በተፈጥሮ ካፉ ያወጣው እንዳቦ መልሶ ይከተዋል አይከተው ጫቱን አያር አውርደው መልሶ የሚቀጥለው ፌርማታ ላይ ይጭኑታል ስለዚህ አላህ Subhanahu Wa Ta'ala በህይወታቸው ከማይቀልዱ ሰዎች ያደርጋል ለህይወታቸው ትኩረት የሚሰጡ ሰዎች ያደርጋል አንድ ህይወት ነው ያለችው አትደገም ተደገማለች አትደገም ባግባቡ ሰርቶ አለቃቅሶ እዘንልኝ ተብሎ የሚከልበት ዓለም ላይ እንጂ ያለ ነው ምን ጫወትበት ሁኔታ ላይ አይደለም ያለ ነው ስለዚህ አላህ እቺ የሞተች ቀልባችንን ያርጥብልን መጨረሻችንን ያሳምርልን የዒልም ማዶች ላይ ከሚጣዱት ሰዎች አላህ ያደርገን አስቡት አሁን በየቦታው የጀበና ቡና የሚባል መጥቷል አልመጣም መጥቷል ልትጠጣፈለ የጀበና ቡና ማን ነው የሚያስተናግደው መልሶ ችግሩ እኛ ላይ ሲሆን እንዲወራ ማንፈልግም አይደል ጎንባስ አይደለ እናት ቡና ታፈላለች ትችልበታለች ሚስት ቡና ታፈላለች በደንብ ትችልበታለች ቁጭ በልና ጠጣ ስትል ቸኩላለሁ ብለህ ትወጣለህ ከቤት ወጣት የጀበና ቡና አፍዬ የተመረጠችበት ቦታ ግን ጨምርልኝ ቡናውን እያልክ አንተ ቡናውን አይደለም የፈለግከው ተነቅቶብሃል ባል ተባኖብሃል አልተባነነብህም ተባኖብሃል አልተባነነብህም ተባኗል አልተባነነም ተባኗል አላህ Subhanahu Wa Ta'ala አሊሙን ቢዳቲ ሱዱር በልብ ውስጥ ያለውን አዋቂ ወንድ ሴት ልጅ አይደል ከቧት ምናምን አንቺ ቡናሽ ይጣፍጣል አይ ቡናው አይደለም ይጣፍጣል ሌላ የምታየው ነገር አለ ያገላበጥክ ታያታለህ እንዲህ አይነት ቦታ ከሄድን ኢማናችን ይቀንሳል ይቀንሳል ልብ በሉ እናቶች ምናምን ሲሸጡት የቲም ያያዙ የጀበና ቡና ነበር አይ ጠጥቻለሁ ትላለች ወጣቷ ስትሆንስ ድገሚ ትላለች ይሄ ጤነኝነት ነው በሌል ኢንሳኑ አላ ነፍሲ በሲራ የሰው ልጅ በነፍሱ ጉዳይ ሂሳቡን ከሰራ ምናጠፋበትን ቦታ እናቀዋለን ለምሳሌ መግሪብ ወጣንና ዝም ብለን ያልፈው እንደዚህ ያያየን ሴትም ሲያልፍ ያያየን ሰውዬ ከገጠር ሲመጣ ደሃል ነበር እንዴ ምናምን ብለው ሰውም ስትቦጭቅ ማታ ቁጭ ብለ ሂሳብ ከሰራ ቅድም ያወራኋት ተመለከተኛለች አኺራዬን አላጣሁባት ቅድም ያቺ ያየኋት ሴት አኺራዬን አጣሁባት ብለን ሂሳባችንን ከሰራን ውሏችንን በነፍሳችን ላይ መስካሪዎች ነን አይደለም ለመታረም ግን ዝግጁ አይደለንም እኛ ታላቁ ዑመር መክሮን ሲያበቃ ምን ሲል ሐሲቡ አንፉሰሙ መቼ قبل ان تحاسبوا ነፍሳችሁን ዛሬ መርምሯት አላህ ፊት ቆማችሁ ከመመርመራችሁ በፊት መመርመራችሁ አይቀር አላህ ይዘንልን አላህ ሀገራችንን ሰላም ያድርግልን አላህ ሀገራችንን ሰላም ያድርግልን የተውሂድ ሰዎች አላህ ያድርግልን አላህ እኛንም ዝርያዎቻችንን ከሽርክ ይጠብቀን سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك